ወንድ ሆነ ሚውታ ያድርገኛል ይሄ ክርስቲያን በብርሃኑ ነው ተመላለስ ዋላ ወንድ ከሆንክና በገስቱ ላይ ተመላለስ ልኬልሃለሁ ናግባ ኪታሶ ና يلا تفضل ቁጥሩን ፈልጌ ነበር ስታገኘው እንድነግረኝ ሻደራ ናግባ ላኩለት ልጅ تعال ክርስቲያኖች ካላችሁ መግባት ትችላላችሁ በገስቱ ላይ ተመላለሱ ይላል ቃሉ ሲናገር እሺ ዛሬ ቢሆንም ማስገባኝ ይላል ነገስ ጥያቄ መልስ አደራ ተማሳሳቢ ጥያቄ ነው ጠይቁ ነገስ ትገባለህ አከባ እሺ وصول سلطان ሁሉ አሳልፌ ለሰው ልጅ ሰጥቻለሁ ገስት ላይ ባሉት ሁሉ ይፈርድ ዘንድ ሰላም አለይኩም ሁሴን ወአለይኩም ሰላም እሺ ልጆች ታባ አድርጉ ገስት ላይ ያለ ሰው አይታየኝም ጥያቄ ነበረኝ እሺ እኔ የከባድ መኪና ሹፌር ነኝና ከአንዱ ስቴት ወደ ሌላ ስቴት ለሳምንት ለ3 ቀን ለ4 ቀን ከቤቴ ወጥቼ ቆያለሁ እና ሁሌም እንትን ማድረግ አለብኝ መቀሰር አለብኝ አሚን በወጣሁበት ሰዓት አንድ ሰው ከሚኖርበት ሀገር ወደ ሌላ ሀገር ከተጓዘበት ርቀት 80 ኪሎ ሜትር እና ከዚያ በላይ የሚርቅ ጉዞ ቦታ ላይ ከሆነ ይችላል ቀስሩና ጀምዕ ያደረገ መስከር ይችላል ኢንሻአላህ ጀዛከላህ وصو برو ያንተን ትክክለኛ አካውንት አጥቼ ብዙ ደክም ያለ ይላል ስታገኘው እንድነግረኝ አደራ ነው እንደሜ እሺ ትክክለኛ የመነጽር አለባበስ እሺ ልጆች ባትሪ እንዳዘጋ ታብያ አድርጋችሁ እሺ አድምነች ካላችሁ በተራ አስገባቸው አላ በፈጠረህ በአላህ የሆነብህ አስገባኝ እሺ ያውና ልኬልሃለሁ ሰላም አንድ ጥያቄ ያለ ጠይቀህና አሽጠይቅ ሰላም አለይኩም ወአለይኩም ሰላም ለዛ ስንባል መሰለኝ ምን ገባው እንዴት ናችሁ አማን ነው አለን አልহামዱሊላህ አላህ ያለው ጠይቃህ ወጣለችና ከባሌ ጋር ተለያይቻለሁ እና ተለያይቼ ልጁ ግን የወለድኩት እኔ ከኩኝ በኋላ ነው ያ ልጅ እንዴት ነው ብላ ስትጠይቅህ አልሰማሃትም መሰለኝ እንዴት ነው ያን ፍቺው ትክክለኛ ነው ይብላ ጠይቃህ ነበር የትኛው ፍቺ ተለያይተናል ፍቺ በስልክ አውርደናል አለች እና ልጁ ያኔ እርጉዝ ነበርኩኝ ከዛ ከተለያየን በኋላ እዛ ወለድኩኝ ኢላቁ ትክክል ነው ወይስ እንዴት ነው ብላ ጠይቃህ ነበር ምኑ ትክክል ነው ፍቺው ትክክል ነው ወይ በዛ ሰዓት የሚደረገው ፍቺ ትክክል ነው ወይ ብላ ጠይቃህ ነበር አልሰማሃትም ኔትወርኩም ያቆራረጠብህ ነበር ለመስማት ተወና በምን ጊዜ ነው የፈታት ሰውየው እሺ ኖ ጥያቄው እኮ ነው ማለት ጥያቄው እሷ ያለችው በስልክ ፈቶኛል በስልክ ግን ሲፈታኝ እርጉዝ ነበርኩኝ አለች እሺ ኒካው ይወርዳል እና ፍቺው ትክክል ነው ወይ ብላ ጠይቃህ ነበር ትክክል ነው ፍቺው ትክክል ነው
ፍቺው እንደ ፍቺ ይቆጠራል እርጉዝ ሆና በዛ ሰዓት ችግር የለውም ኦኬ እሱን ለመጠየቅ ነው አይ እንደ ፍቺ 1 2 ተብሎ የሚቆጠር ነው በእስልምና ጊዜ የእስልምና የመረጃ ምንጮች ምን ናቸው ቁርአን ተፍሲር ሐዲስ ወዘተ የዑለማዎችና ኪታቦች እንዴ ማስረጃ ማን የእስልምና የመረጃ ምንጭ ቁርአን ሐዲስ ተፍሲር ማን ነገር ችግር የለውም እዚህ ላይ ከምንጨቃጨቅ ተፍሲር ተቀበላለህ ወይም ሐዲስ ወይ ቁርአን ያዳምጠ የመረጃ ምንጮች እነዚህ ናቸው የሚል ማስረጃ ሳይን እና ትልቁ ላይ አድርጉት እኔ ማድረግ አልችልም አውጣ እሺ ቁርአን ማስረጃችሁ ነው አሳልፈኝ ችግር የለም አልጠየቅኩም እሱ አሁን ለተናገርከው ማስረጃ እየጠበቅኩ ነው ያላ እሺ ይታያላ የጠየቅኩ ምንድነው አሁን መጨረሻ ላይ ተናገርከው ችግር የለውም ማሳያለሁ ግን አሁን እዚህ ላይ ባንያዝ ጥሩ ነበር ነው አይደለ ችግር የለውም ሳይሆን የእስልምና የመረጃ ምንጮች ቁርአን ሐዲስና ተፍሲር የዑለሞች ንግግር ብለህ ተናግረሃል አይደል ችግር የለውም አሳያለሁ ችግር የለውም የማይባል ሂሳብ የለም አውጣና አሳየን የነዚህ የመረጃ ምንጮቻችን ለማለት እኮ ያሳየው ነው ማለት ነው እሺ ችግር የለውም አልጠቀመውም እሺ ያሳየው ነው እኮ ሱረቱል አህዛብ የተናገርከው የቱ ጋር ነው ያለው ላሳይ አሁን የተናገርከው ቀዳምት ከኔ ጋር ነው እያወራህ ያለው ነው ወይንስ ልታስተምር ነው የእስልምና የመረጃ ምንጮች ቁርአንና ሐዲስ ተፍሲር የዑለሞች ንግግር ብለሃል አላልክም አሁን ያለ በቃ እሱን አውጣና አሳየንና ከዛ ወደ ቀጣይ እሱን ላሳይ የአህዛብ ምዕራፍ ሱረቱል አህዛብ ታያችሁ እንደሆነ አንቀጽ 33ኛው ላይ በቤቶቻችሁ ውስጥ 36ኛው ላይ ለማለት ነው አፈበሉኝ ለእነዚያም አንድ ላውጣው ሐዲስ የሚለውን ከዚያ ሊጀምርና ዘን ወደ ሌሎች ደግሞ ስቴፕ ባይ ስቴፕ እንሄዳለን ልጆች አንዴ ታብ አድርጉ ገስት ላይ ሰው የሚባል ያሳየው ኮፒ ሊንክ አድርጉ እሺ ያው የሚሰርብላችሁ ምናምን ሰው ካለ ትወዳላችሁ ይሄም አሁን ሰርቦ ቢወጣ ሄደንም አሁን እርግጠኛ ነኝ ጀግና ነው የምትሉት እዚህ ያሉትን ክርስቲያኖች ማለት ነው ማን ተጃም ተካራ መጥቶ አላህ እንዲህ ያድርገው ብሎ ቢሳደብ ጀግና ነው እናንተ አይደል ስርዓት የሚባል ነገር ከፍ ያደርጋችሁ እናንተ ጥያቄ ያለው ማንኛውም ክርስቲያን በስነ ስርዓት ማድረግ እሱ እኮ አሁን አልሰደበም አይደል በስርዓት እየጠየቀ ነው ጥያቄውን በስርዓት መመለስ ነው አንተ ሌላ ነገር ነው ምን እንትን እሺ ምንድን ነው የጠየቀው ጥያቄ የጠየቀው ጥያቄ ምንድን ነው በለዓም የሚባል ነብይ አለ አይደል እሱ ላይ አይደለም ያልኩት ጋርማ አየው አውራ ብዬው መጀመሪያ ጀመርከው ጥያቄ ቀጥል እያልኩት እያስቀጠልኩ ነበር እኮ አይ አሁን እኔ እንደሰማሁት ከሆነ አልሰደበም እዚህ ጋር እና ከገስ ለምን ታወጣላችሁ ነው ያለው ምንድነው በለዓም የሚባል ነብይ ነበር እንዴ ነው አይደለም እሱንም ባቀጥላልኩት እኮ አንተ እሱን ከፈለክ እንዲያወራ ያውና አውራ ብዬ ተናግሬው ነበር ታውቃለህ አይደል ነገር ግን እሺ እግዚአብሔር ሚስት አለው ይላል መጽሐፍ ቅዱስ ምን ትላለህ አንተ ሚስት አለው እግዚአብሔር ሚስት አለው ወይ እግዚአብሔር አለው ሚስት እግዚአብሔር አሎ አሁን ሪፕላይ ላይ በስርዓት አውረው እንዳላወርድ ምን ማለት ነው እኔ አሁን ክፉ ቃል ወጣ ካፌ አይወለህ ከኔ ጋር ማውራት ትፈልጋለህ አትፈልግም ካልፈለክ ውረድና ኮሜንት ላይ እሱን ንግግር ተናገር
ክርስቲያኖች ካላችሁ መውራት ትችላላችሁ። ገስት ላይ ሰው አይታይም። ሌላ ክርስቲያን ካለ ያወራ በቃ እኮ የሱን ጥያቄ ጤነኛ አይደሉም እንደነሱ ሰዎች شو يعني السلام عليكم وسو السلام عليكم وعليكم وسو وندمي السلام عليكم ورحمة الله وبركاته سلام وسو أهلا الحمد لله الله الحمد لله በጣም አድናቂክ ነኝ አላህ ይጨምርልኝ ያው በጣም ይከታተላለሁ ገና ዛሬ ሲገባ ነው ብዙ ጊዜ ጉልበት ስራ ነው የሚሰራው እንደውም በዚህ ቀጥልበት ሰሞኑን ትንሽ ቀዝቀዝ ብለዋል የሚረብሽ ቦታ ላይ ከሆናችሁ አትግቡ እሺ ከሚጮህ ቦታ ከሚረብሽ ቦታ ራቁ እሺ ልጆች ታብ ለምን አታ ሰላም ነው እሱ ገስት ላይ ምንም ሰው አይታየኝም ታብ አድርጉ ሰላም ነው እንዴት ነህ ሰላም ነው እሱ ሰላም አማን ነው እግዚአብሔር ይመስገን እንዴት ነህ አለ አልሐምዱሊላህ አሎ አንድ ጥያቄ ነበረኝ እሺ ጥያቄ ምንድነው ኢሳ ማለት ምን ማለት ነው እናንተ ጋር ኢሳ ማለት የተረጋጋ ረጋ ያለ ሰከን ያለ የጥበብ ባለቤት هذا هو عيسى ማስረጃ ታቀርብኛለህ ከቁርአን ኦኬ ቁርአን ላይ ያለው ስማቸው ነው የሁሉም ነብያት ስማቸው ነው ያለው ኢብራሂም ማለት እንዲህ ማለት ነው ብሎ አላህ ሊዘረዝር አልመጣም ሙሳ ማለት እንዲህ ማለት ነው ዒሳ የሚለው رجل هادي የተረጋጋ ረጋ ያለ ማለት ነው እንዳረኛ ቋንቋ ትርጉሙን ላሳየህ እችላለሁ የስሙ ትርጉም እሺ አሳየኝ ከቁርአን እኮ አንተ ከኪስ ያታወጣ እኮ አያችሁ ለማር እኮ ነው እንደዚህ ናቸው አያችሁ አይ ከቁርአን ስጠኝ እያልኩኝ ነው ምንድን ተሳሳትኩ እንዴ ኦኬ ከቁርአን ምን እንደምሰጠህ ኦኬ እንደዛ ከሆነ የኢሳ የስሙን ትርጉም በቁርአን ላይ ካልተብራራ ለምንድን ነው ቁርአን ላይ ሁሉም ነገር ተብራርቶላችኋል ተብሎ የተቀመጠው በአረብኛ ተብራርቶላችኋል ተብሎ ተቀምጧል ስለዚህ ኢሳ ማለት ትርጉሙ ምን እንደሆነ አታውቅም ማለት ነው ግን በመጽሐፍ ቅዱሳችን ላይ ኢሳ ኢየሱስ ክርስቶስ ምን እንደሆነ ያስቀምጥልናል እሺ አንድ እንደሱ ከሆነ እንደሱ ከሆነ አብርሃም ማለት ነው ትርጉሙ እንደ መጽሐፍ ቅዱስ አቤት አንተ ወደ ሌላ አትዳይ እኔ ኢየሱስ ክርስቶስ ኢየሱስ ማለት ምን እንደሆነ ከመጽሐፍ ቅዱስ አሳያለሁ አንተ ኢሳ ምን እንደሆነ ከቁርአን አሳየን እሺ ኢየሱስ ማለት ምን ማለት እንደሆነ አሳየን ትልቁ ላይ አድርጉት ላሳየህ አሳየን ኦኬ በትልቁ አድርገኝ ከመጽሐፍ ቅዱስ አሳያለሁ ቆይ 30 ሰከንድ እሺ ሌላ ጥያቄ አለ ሌላ ክርስቲያን አለ ከገባችሁት ገስት ላይ ሰው አያሳይም ኮፒ ሊንክ ታብ ብታደርጉስ ሰላም አለይኩም ሁዙ ወአለይኩም ሰላም ወራህመቱላህ ፕሮፋይል ኮፒ ሊንክ አድርጉ እሺ ያ ጀማዓ ታች ያላችሁ ሰዎች እዚህ ሳይሆን ኮፒ ሊንክ የምታደርጉት ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ ሪፖርት ነው አሁንኛ ማን እንደገባ እያሳየውም አይደለም ገስት እየታየው ካልሆነ አስቸጋሪ ነው ለመቆጣጠርም ያስቸግራል ስለዚህ ፕሮፋይል ውስጥ እየገባችሁ ከፈለጋችሁ አሳያችኋለሁ ከትንሽ ቆይቶ ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉ አንዴ ነው ከፍቼ አሳያችኋለሁ ጥያቄ ያለው አንድ ሰው ይቀጥል እስከዛ እሺ አላችሁ ሰዎች ያ ቀውም ኦኬ ማቴዎስ ወንጌል አውጣ ማቴዎስ ወንጌል ነው ቶማስ ወንጌል ኦኬ ላውጣልኝ እኔ ላውጣልኝ ቆይ አውጣ ትልቁ ላይ ነው ያማ
ይታያቸዋል እንዴ? ከፍቷል። ጨለማ ነው ሁሉ ነገር ከኔ ጋር። ምን ይሻላል? ቅዱሳን ቆይ አልከፈተም ብዙን ያማ እሺ አንብባን ኦኬ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንዲህ ይላል እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ቱርጋሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘ 21 ላይ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ይላል። ስለዚህ የስሙ ትርጉም ሕዝብን ከኃጢአት የሚያድን ስም ማለት ነው። እናንተ ጋር ኢሳ ማለት ምን እንደሆነ ትርጉሙን አያስቀምጥም። አይለም እንደሱ አይለም። ኢየሱስ ማለት ህዝቡን ከኃጢአት ያድናቸዋል ማለት ነው የሚል የለም። ከየት ነው ያመጣው? ጤኛ አይደለም እንዴ? አትጮህ። በመጮህ አይደለም፣ ረጋ ብለህ አውራ። ደግሞ ማስረጃ ይጮህ። እሺ ድምጽ አይደለም መጮህ ያለበት። ሚዩቱን አንሱለት አድርጋችሁት ከሆነ ዘለቀ አንድ ሚዩቱን አንሱለት ልጆች። ለምን ሚዩት አድርጋችሁት? ከፍተው ነው የሰጡት ቲክቶክ ምናልባት አይሰማም። ረጋ ብለህ ተናገር። ኢየሱስ ማለት ብለህ ፍቹን አስቀምጥልን ከመጽሐፍ ቅዱስ ላይ ምን ማለት እንደሆነ። ኦኬ እንዲህ ይላል ቁጥር 21 ላይ ማቴዎስ ወንጌል ከላይ እንደዚህ ይላል የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። ስለዚህ ስለ ኢየሱስ ክርስቶስ ነው እያወራለሁ። ከዛ 21 ላይ ምን ይላል? ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ኦኬ አሁን እዚህ ቦታ ላይ ኢየሱስ ማለት ሕዝቡን ከኃጢአት ያድናል ማለት ነው የሚላለው ወይስ የለም? እና አሳየኝ። እናንተ ጋር እንደዚህ አይነት እኮ እኛ ጋር ትርጉም አለ ስለ ኢየሱስ